ሰላም ጤና ይስጥልኝ እንደምን አላችሁ የጤናና ደህንነት ቤተሰቦች። ብዙውን ጊዜ ትኩረታችን ውጭ ባለው የአየር ብክለት ነው። ነገር ግን በቤት ውስጥም ከፍተኛ የአየር ብክለት እንዳለ እንደውም በጥፍ ሊጨምር እንደሚችል የተለያዩ ጥናቶች ያመለክታሉ። በመሆኑም አብዛኛውን ሰው በቤት ውስጥ ስለሚያሳልፍ ይህ ችግር ቀጥተኛና ከፍተኛ የሆነ የጤና ጉዳት ያመጣል። በዚህ ቪዲዮ ውስጥ በቤት አየር ብክለት የሚመጡ በሽታዎች፣ የጤና ጉዳቶች ምንድን ናቸው? በቤት ውስጥ በካይ ብለን የምንጠራቸው ነገሮች፣ ጋዞች ምንድን ናቸው የሚለውን እና የአየር ጥራትን ለማሻሻል የምንወስዳቸው ተግባራዊ እርምጃዎች ምንድን ናቸው የሚሉትን እናያለን። ቪዲዮውን እስከ መጨረሻ አዩት፣ ይጠቅማቸዋል። ቻናሉ ሰብስክራይብ ያላደረጋችሁ እንዲሁ ሰብስክራይብ በማድረግ ጤናና ጤና ነክ የሆኑ ነገሮችን ለመከታተል ይመቻቸዋል። አሁን ወደ ቪዲዮ እንግባ። በቤት ውስጥ አየር ብክለት የተነሳ የተለያዩ የጤና ጉዳቶች አሉ። እንግዲህ መጀመሪያ እነዚህን ነው የምናየው። በዋናነት በሁለት ነው የሚከፈሉት። አፋጣኝ ጉዳቶች ወይም አኪዩት ሄልዝ ኢፌክት ይባላሉ የመጀመሪያዎቹ። እነዚህ ወዲያው አየር ብክለቱ በተሰማን ጊዜ ወይም ደግሞ በሚበክለን ወደ ሰውነታችን በሚገባበት ጊዜ የሚሰማን ነገሮች ናቸው፣ ወዲያው የሚታዩት ማለት ነው። እነሱም የአይን መቆጥቆጥ፣ የአፍንጫና የጉሮሮ መከርከር፣ ራስ ምታት፣ ማዞርና ከፍተኛ ድካም ሊታዩ ይችላሉ ማለት ነው። እነዚህ ወዲያው የሚታዩ የጤና ጉዳቶች ናቸው። በሁለተኛ ደረጃ ደግሞ የረጅም ጊዜ ጉዳቶች ናቸው። ክሮኒክ ሄልዝ ኢፌክት ይባላሉ። ለረጅም ጊዜ በቤት ውስጥ የአየር ብክለት መጋለጥ ለከባድ የሳንባ በሽታ ወይም ሲኦፒዲ የሚባለው፣ ለአስም መባባስ፣ ለልብ ህመም፣ ለብሮንካይትስ እንዲሁም ደግሞ በተጨማሪም ለስትሮክ እና ለሳንባ ካንሰርም እንዲሁ ሊዳርጉ እንደሚችሉ የተለያዩ ጥናቶች ያመለክታሉ። እሺ አሁን ደግሞ የምናያቸው እነዚህ በካይ ነገሮች ወይም ጋዞች የትኞቹ ናቸው የሚሉትን ነገሮች ነው። ለምሳሌ ያህል እንግዲህ በቤት ውስጥ አየር ብክለት ሊከሰት የሚችለው በኪችን ውስጥ ነው። በተለይ በማብሰያ ምድጃዎች ላይ ነው። እንግዲህ ከሰል ልንጠቀም እንችላለን። ከሰሉን ለማቀጣጠል ደግሞ የተለያዩ ጋዞችን ልንጠቀም እንችላለን። ለምሳሌ ኬሮሲን ወይ አልኮል ልንጠቀም እንችላለን። ከነሱ የሚወጡ ቮላታይል ኦርጋኒክ ኬሚካል የሚባሉ አሉ፣ በቀላሉ የሚተኑና ወደ ሰውነታችን የሚገቡ። እንዲሁም በከሰል አማካኝነት ደግሞ የሚመጣ ካርበን ሞኖክሳይድም አለ። በተጨማሪም እንጨትም ልንጠቀም እንችላለን። ከእንጨት ደግሞ እንደ ሰልፈር ዳይኦክሳይድ፣ የናይትሮጅን ኦክሳይዶች፣ የሰልፈር ኦክሳይዶች እንዲሁም ደግሞ ሌሎችም ተጨማሪ የሆኑ ለምሳሌ እንደ ካርበን ዳይኦክሳይድም እንዲሁ ሊኖሩ ይችላሉ ማለት ነው። በተጨማሪም ኬሮሲንን ልንጠቀም እንችላለን፣ ነጭ ጋዝን። እሱም እንዲሁ የራሱ የሚለቀው ጋዝ አለ ማለት ነው። በኤሌክትሪክ ምድጃም ቢሆን ሳናያቸው የሚወጡ ፓርቲኩሌት ማተርስ የሚባሉ አሉ። በአይን የማይታዩ ደቃቅ የሆኑ ብናኞች አሉ። እነሱም ለዚህ ለቤት ውስጥ የአየር ብክለት አስተዋጽኦ ያደርጋሉ። በተጨማሪም ደግሞ እነዚህ የጸረ ተባይ ወይም ደግሞ ኤር ፍሬሽነሮች እና የጸረ ተባይ ማጥፊያ ኬሚካሎችም እንዲሁ የራሳቸው የሆነ አስተዋጽኦ ያደርጋሉ ማለት ነው። ስለዚህ በቤታችን ውስጥም ሆነ በስራ ቦታ የአየር ብክለትን ለመቀነስ የሚረዱ 4 ዋና ዋና መፍትሄዎችን አሁን እናያለን። ከላይ በመጀመሪያ የብክለት ምንጮችን መቀነስ ነው ወይም ማስወገድ ነው። ከጅምሩ እነዚህ እንዳይኖሩ ማድረግ ከተቻለ ማለት ነው። እነዚህ እንዳይኖሩ ማድረግ ተገቢነት አለው። ያው ከሰል ከማንደድ ወይ እንጨት ከመጠቀም የኤሌክትሪክ ምድጃዎችን መጠቀሙ አማራጭ እንዲህ አይነቱ ከዚህ ይጀምራል። ነገር ግን ከሰልም ወይም እንጨት ከተጠቀምን ደግሞ በቤት ውስጥ ጭሱን የሚያስወጣ ነገር መጠቀም መቻል አለብን። ሌላ የማጽጃ ኬሚካሎችን በጥንቃቄ መጠቀም ነው። ፈሳሽ ሳሙናዎችን፣ ቀለም እና ሌሎች የቤት ማጽጃዎችን በሚገዙበት ጊዜ ማስተዋል ነው። የትኛው ኬሚካል አደገኛ ነው፣ የትኛው ኬሚካል በቀላሉ ይተናል፣ በቀላሉ ይሸታል የሚለውን ነገር መርጠን ብንገዛ ጥሩ ይሆናል ማለት ነው። ወደ ሁለተኛው የመፍትሄ መንገድ ስንሄድ ደግሞ የአየር ዝውውርን ማሻሻል ነው። ቬንቲሌሽን የሚባለው ማለት ነው። ንጹህ አየር ከውጭ እንዲገባልን፣ የተበከለ አየር ደግሞ ከቤት ወደ ውጭ እንዲወጣልን መስኮቶችን መክፈት ነው። በየቀኑ በተለይ ደግሞ ምግብ በሚበሰልበት ጊዜ፣ በጽዳት ስራ ወይም አዳዲስ የቤት እቃዎች ወደ ቤት በሚገቡበት ጊዜ በርና መስኮቶችን በመክፈት ማናፈስ ያስፈልጋል ማለት ነው። የአየር ዝውውሩ ጤናማ እንዲሆን የውስጡ እንዲወጣ የውጭ እንዲገባ ማለት ነው።
ሌላው የጭስ ማውጫዎች ማራገቢያዎችን ኤግዞስት ፋን የሚባሉትን መጠቀም ነው። በኩሽና ማብሰያ ቤት እና በሽንት ቤት ውስጥ የኤሌክትሪክ አየር ማራገቢያዎች ወይ ቬንቲሌተርስ የሚባሉት ማለት ነው። እነሱን በመጠቀም አሁንም የአየር ዝውውሩ እንዲፋጠንና እንዲቀያየር ማድረግ ይቻላል። ስለዚህ በዚህ መልኩ የቤት ውስጥ የአየር ብክለትን መቀነስ እንችላለን። በሶስተኛ ደረጃ የተቀመጡት እርጥበትን መቆጣጠር እና ሻጋታን መከላከል ነው። እንግዲህ ሻጋታና እርጥበት የራሳቸው የሆነ አስተዋጽኦ አላቸው ለአየር ብክለት። ሻጋታ ሲኖር እንግዲህ በአይናችን የማይታዩ የፈንገስ ዝርያዎች ሊበኑ ይችላሉ፣ በአየር ላይ ሊንሳፈፉ ይችላሉ። ያኔ ደግሞ ወደ ውስጥ በትንፋሽ አማካኝነት ወደ ውስጣችን ልናስገባቸው እንችላለን። ለአለርጂ መንስኤም ሊሆኑ ይችላሉ ማለት ነው። ስለዚህ እርጥበት ሲኖር ሻጋታ አለ። እነሱ ከሆኑ ሽታም በብናኝም መልክ በአየር ላይ ሊንሳፈፉ ስለሚችሉ እነሱን መቆጣጠር መቻል አለብን ማለት ነው። ስለዚህ ቤት ውስጥ እርጥበትን መጠን እንዲሁ መቆጣጠር ማድረግ ያስፈልጋል ማለት ነው። ለዚህም ለምሳሌ ውሃ የሚያፈሱ ነገሮችን መቆጣጠር ወይም ውሃን አለማፍሰስ፣ እንደዚህ ሊኬጆች ካሉ እነሱን መቆጣጠር፣ መድፈን፣ እርጥበት ባላቸው ቦታዎች ላይ ሻጋታን ቶሎ ስለሚራባ እነሱን ደግሞ በየጊዜው ማጽዳትና መቆጣጠር ያስፈልጋል። ያልደረቁ ልብሶችንም ቤት ውስጥ አለማስገባትና አለማስጣት ነው። በጥንቃቄ አድርቀን ማስገባት ይጠበቅብናል ማለት ነው። ምክንያቱም በቤት ውስጥ ያለውን እርጥበት በከፍተኛ ሁኔታ ስለሚጨምሩት። አራተኛ አድርገን የወሰድነው አቧራና የባዮሎጂካል ብክለቶች ናቸው። በእርጥበት ጨርቅ እንግዲህ በአቧራ ሲባል በተለያየ መልኩ ለምሳሌ በጫማ ወደ ቤት አቧራ ይዘን ልንገባ እንችላለን። ቤት ውስጥ ሊፈጠሩ የሚችሉ የተለያዩ አቧራዎች፣ ብናኞች ሊኖሩ ይችላሉ። እነሱም ቤታችንን በምናጸዳበት ጊዜ እርጥበት መጠቀም አለብን፣ በጥቂት ውሃ ማረስረስ። ስለዚህ በደረቅ ጨርቅ ወይም በደረቅ መጥረጊያ ከማድረግ ወይም ከመጠቀም ይልቅ ረጠብ ያሉ ነገሮችን መጠቀም ቤት ውስጥ የገባውን አቧራ የበለጠ እንዳይበንና በምግብና በሰውነታችን ላይም እንዳያርፍ በትንፋሽ አማካኝነት ወደ ውስጣችን እንዳናስገባ ያደርገዋል ማለት ነው። እንዲሁም ምንጣፎችንም እንዲሁ ከተቻለ አውጥተን ማጠብ፣ ካልሆነ ደግሞ ቅድም እንዳልኳችሁ ቫኪዩም ክሊነር ያላችሁ በዛ መጠቀም ነው። አለበለዛ ደግሞ እርጥብ ነገሮችን ረጠብ ያሉ ጨርቆችን በመጠቀም የማጽዳት ይጠበቅብናል ማለት ነው። በመሆኑም በዚህ መልኩ የተቻለንን ያህል የቤት ውስጥ የአየር ብክለትን መቆጣጠር ትችላላችሁ። ከእነዚህ ምክሮች ውስጥ ደግሞ የተመቻችሁን እንግዲህ መርጣችሁ እንደየአቅማችሁ እና እንደምትተገብሩት የአሰራር ዘዴ በመከተል የቤት ውስጥ አየር ብክለትን መቆጣጠር እና የሚመጣውን የጤና ጉዳት መከላከል እንችላለን ማለት ነው። እናም የመጨረሻ ምክር የሚሆነው ምንድነው? የአየር ብክለት በውጭ ብቻ አይደለም፣ በቤት ውስጥም አለ። በቤት ውስጥ እንግዲህ ሳታስቡት ከየት ነው አስም ያዘኝ፣ ከየት ነው ይሄ እንዲህ አይነት ጉንፋን ያዘኝ፣ ከየት ነው ሳምባ የታመመው፣ በምን ምክንያት ነው ብለን ልናስብ እንችላለን። ስለዚህ ሁል ጊዜ ኢንፌክሽን ላይኖር ይችላል። ይሄ በማይክሮ ኦርጋኒዝም ብቻ አይደለም። እንግዲህ በሽታዎች የሚመጡ ካልኳችሁ ከተለያዩ ኬሚካሎች ሊመጡ የሚችሉ በሽታዎች ስላሉ እነሱን በአትኩሮት መከታተልና ማየት ይገባል ማለት ነው። የዛሬ ቪዲዮዎችን እዚህ ላይ ያበቃል። ሰላም ቆዩ።